ብዙዋን እዚ بحق ንምዝራብ መንግስት ኤርትራ ናይ ሰላም ኃይል ምዃኑ ኢትዮጵያ ጥራሕ ዘይኮነት ዓለም ፈልጡ ይዘሎ አቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቀን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል ቤትም ዓለም ውጊያ በ3 ሳምንት ውስጥ ሁመራ ላይ አዲጎሹ ላይ ዳንሻ ላይ ሽራሮ ላይ አዳገራይ ላይ አድዋላ ላይ አድነብሪድ አድዳሮ ሽሬ ሰለክለካ አክሱም አድዋ አዲግራት ዳጋሙ ዛላምበሳ መቀሌ አንዲት ከተማ አንድ ሰው አልገደለም መከላከያ የማንም ሀገር ወታደር ቢሆን ከዚህ በለጠ ብቃት ማሳየት አይችልም በጣም ዲሲፕሊንድ ጀግና ወታደር ነው ያለው አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል ፋብሪካዎች አፍርሷል ትምህርት ቤት አቃጥሏል ባንክ ዘርፏል የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻቢያን ሳያስገባ መቀሌ አን ሐቅን ምዝራብ መንግስት ኤርትራ ናይ ሰላም ኃይል ምዃኑ ኢትዮጵያ ጥራሕ ዘይኮነት ዓለም ፈልጡ ይዘሎ አብዝኾን ዓለም ተኸይርካ መንግስት ኤርትራ ንሰላም ይሰርሕ ንልማት ይሰርሕ ዝብል እምነት ይዘሎ ጸገም ተሃልዮኸ ከም ጅቡቲ ከም ሱዳን ከም ኬንያ ምስካለወት ምስ ጎረበትና ከም ዘለና ጸገም ከፊልና ንፈተኦ ጸገም ነና ከም ሱዳን አባይ ጥራሕ እኮ አይኮነን ናይ ድንበር ኢሹ እኮ ሱዳን አሎ ምስ ኬንያ እኮ ጸገም ነና ሰዋት ይመጹ ይቃትሉ ይወስዱ ብዙ ነገር ምስ ደቡብ ሱዳን ብዙ ጸገም እኮ ነና ጸገም ስለዘለና ውግ አይደለ አይኮነን ጸገም ስለዘለና ዝከፈአ ነገር አይሐስብን ከፊልና ተዘዋይና ነውድ ብዙዋን እዚ بحق ንምዝራብ መንግስት ኤርትራ ናይ ሰላም ኃይል ምዃኑ ኢትዮጵያ ጥራሕ ዘይኮነት ዓለም ፈልጡ ይዘሎ አብዝኾን ዓለም ተኸይርካ መንግስት ኤርትራ ንሰላም ይሰርሕ ንልማት ይሰርሕ ዝብል እምነት ይዘሎ ጸገም ተሃልዮኸ ከም ጅቡቲ ከም ሱዳን ከም ኬንያ ምስካለወት ምስ ጎረበትና ከም ዘለና ጸገም ከፊልና ንፈተኦ ጸገም ነና እኮ ምስ ሱዳን አባይ ጥራሕ እኮ አይኮነን ናይ ድንበር ኢሹ እኮ ምስ ሱዳን አሎ ምስ ኬንያ እኮ ጸገም ነና ሰዋት ይመጹ ይቃትሉ ይወስዱ ብዙ ነገር ምስ ደቡብ ሱዳን ብዙ ጸገም እኮ ነና ጸገም ስለዘለና ውግ አይደለ አይኮነን ጸገም ስለዘለና ዝከፈአ ነገር አይሐስብን ከፊልና ተዘዋይና ነውድ የኛንና የኤርትራን ጉዳይ ላንሳ አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ ያስባሉ ይተነትናሉ ግን አይደለም ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ ታውቃላችሁ እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል 5 ዓመት ለምነናል ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቀን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል አልተናገርንም እንጂ
አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ቤትም ዓለም ውጊያ በ3 ሳምንት ውስጥ ሁመራ ላይ፣ አዲጎሹ ላይ፣ ዳንሻ ላይ፣ ሽራሮ ላይ፣ አዳገራይ ላይ፣ አድዋላ ላይ፣ አድነብሪድ፣ አድዳሮ፣ ሽሬ፣ ሰለክለካ፣ አክሱም፣ አድዋ፣ አዲግራት፣ ዕዳጋ ሐሙስ፣ ዛላምበሳ፣ መቀሌ አንዲት ከተማ አንድ ሰው አልገደለም መከላከያ። የማንም ሀገር ወታደር ቢሆን ከዚህ በለጠ ብቃት ማሳየት አይችልም። በጣም ዲሲፕሊንድ ጀግና ወታደር ነው ያለን። መቀሌ ልታፈርሱ ነው፣ መቀሌ ልታረጉ ነው ያልተባለ ዘመቻ የለም። መቀሌ እኮ የኛ ነው፣ በእኛ ሀብት የተገነባ እኮ ነው። እንዴት እናፈርሰዋለን? አንድ ሰው በመቀሌ ኦፕሬሽን አንድ ሰው አደጋ አልደረሰበትም። ስፔሻል ፎርስ ስፔሻል ሰርጀሪ የሰራው ነገር ግን ጥያቄዎች ይነሳሉ። ለምን ስፔሻል ፎርስ ብቻ? ለምን አየር ኃይል ብቻ? ሜካናይዝድ ለምን አልሰራችሁም የሚል ጥያቄ ደግሞ ይነሳል። ምክንያቱም ሰው መጠየቅ አይቸገርም፣ መስራት ነው የሚቸገረው። ሜካናይዝድ መስራት ያልቻልንበት ምክንያት ብር ይፈልጋል ወገኖቼ። አንድ ታንክ ስንት እንደሆነ ታውቁታላችሁ ገንዘቡን። ያን ሁሉ ሀብት አሁን ባለንበት ሁኔታ መፈጸም ያስቸግራል። ነገር ግን ይሄ ጁንታው ሰርቆ ከመከላከያ ሰርቆ የሚጠቀምበት ሚሳኤል ሮኬት እጥፍ ቁጥር የሀገር መከላከያ ሚኒስቴር አለው። ከፈለጋችሁ ዛሬ ማጎብኘት ትችላላችሁ። እኛ እጥፍ ቁጥር ካፓሲቲ ላይ እነሱ አያውቁም። እንዳልኳችሁ ስለሆነ ከስፔሻል ፎርስ ጋር የተገነባ ስለሆነ አንድም ሮኬት ትግራይ ክልል አልተኮስንም። አንድ ሮኬት በቁጥር እጥፍ ነው ያለን። ማን ላይ ነው ሮኬት የምንተኩሰው? ሮኬት ማለት በኪሎ ሜትሮች ሳታየው ሄዶ የሚወድቅ ነገር ነው። ማን ላይ ምን እንደሚያመጣ አይታወቅም። የኛ ፓይለቶች ሄደው ሲቪሊያን አሉ ካሉ ከነቦምባቸው ይመለሳሉ፣ መወሰን ስለሚችሉ። በድሮን እያየን ስለምንወስን አናደርግ። አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻቢያን ሳያስገባ። መቀሌ አንድ ቤት የፈረሰ አታገኙም። አንድ ቤት ቲፒኤልኤፍስ ቢሆን አማራ ክልል መጥቶ እንደዛ አይነት ነገር ማድረግ ነገ ለሚቀየር ታሪክ አስፈላጊ ነበር? እንደዚህ ያለው ኢትዮጵያን ያላስቀደመ ለጊዜ ድል፣ ለጊዜ ሳውንድ ባይት፣ ለሚዲያ ጨዋታ የሚደረግ የፖለቲካ ስብዕና በዘላቂነት በራሳችን ሕዝብ ላይ ጉዳት የሚያመጣ ብቻ ሳይሆን በታሪክ መነጽር ሊገባው በየነን ዛሬ ታሪክ እንዳነሳቸው በታሪክ ውስጥ ይነሳል። ታሪክ አያዳላም። ምን አይነት የፖለቲካል ስብዕና ነው የተገነባ ያለው ያላችሁኝ እንደሆነ ፈረንጆች ዴማጎግ ይሉታል። ዴማጎግ ፖለቲካል ካራክተር ያላቸው ሰዎች ወደ ፖለቲካል ሊደርሺፕ ሲመጡ የሚያስቀድሙት ምክንያት ሳይሆን ኢሞሽን ነው። ለምሳሌ የወልቃይትን ጉዳይ እንዴት እንደምንፈታ በህገ መንግስት አግባብ ብለን ከተስማማን በስተቀር ከተስማማን በኋላ ወልቃይት ካልተመለሰ ተስማምተው ፈርመዋል እኮ። ይሄ ዴማጎግ ነው። በትንሽ ስሜት ህዝብን ለመቀስቀስ የሚደረግ ነገር ማለት ነው። ዴማጎገሪ
ቀላል መፍትሄ ነው የሚፈልገው። ዘላቂ መፍትሄ ላይ አያተኩርም። ቀላል መፍትሄ መፈክር በመፈክር ለውጥ ይመጣ ኖሮ ባለፉት 50 ዓመታት እንደ ኢትዮጵያ መፈክር አውጪ እኮ አልነበረም። በመፈክር አይደለም ለውጥ የሚመጣው። ይሄ ዴማጎጊ ነው፣ አደገኛ ነገር ነው። ተቋም ማፍረስ፣ ከፋፋይ ሐሳቦች፣ ትረስት ማጥፋት የመሳሰሉ የዴማጎግ ካራክተር ያላቸው ፖለቲካል ፐርሰኔል የሚከተሉት መንገድ ነው ኢትዮጵያ ውስጥ ያለውን ጉዳይ እያፋፋመ ያለው። በዘላቂነት ድል ያመጣሉ ወይ? በፍጹም። ለምን? ፕራግማቲስት አይደሉም። ፕራግማቲስት ማለት በየቀኑ ያለችውን እድል በመልካምነት የሚጠቀም ማለት ነው።